ሰላም ውድ ቤተሰቦች ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በሰኘው ዩቲዩብ ቻናል የተለያዩ ኢኮኖሚ ጉዳዮችን እንደማቀርብላችሁ ይታወቃል። እንግዲህ ዛሬም ሰበል በሚባል ደረጃ ብሔራዊ ባንክ የዝቅተኛ የቁጠባ ወለድ ተመን በገበያ ድርድር እንዲወሰን ወሰነ የሚል ትልቅ ዜና ሰምተናል። ኦፍ ኮርስ ይሄን ነው ብዙዎቹ ትልቅ የሚዲያ አውታሮች እንደ ዜና አድርገው ያቀረቡት። ከዚህ በተጨማሪ ግን ብሔራዊ ባንክ በተጨማሪም የሪዘርቭ ሪኳየርመንቱን ከ5% ወደ 10% ከፍ አድርጎታል ማለት ነው። ይሄ ደግሞ መኒ ሰፕላይ ያው ይቀንሳል ተብሎ ይታሰባል። ባንኮች ለሚፈጥረው ጫና እንዳለ ነው የብድር አቅርቦታቸው ላይ። ስለዚህ ይሄ በተለይ ባንክ አካባቢ ያላችሁ ሰዎች ከባንኮች የገዛችሁ ሰዎችን የሚመለከት ነው። ይሄ እንግዲህ የገንዘብ ፖሊሲ ኮሚቴ ወይ ደግሞ ኤምፒሲ ሞኔታሪ ፖሊሲ ኮሚቴ የሚባለው ከዚህ በፊት ወደ 4 ጊዜ ሰብስቦ ምክረ ሀሳቦችን አቅርቦ ነበረ። አሁን ደግሞ ለአምስተኛ ጊዜ ሰብስቦ ወደ 8 የሚጠጉ ነገሮችን ዳሶ በመጨረሻም 4 ምክረ ሀሳቦችን አቅርቦ ተቀባይነት አድርጎ አግኝቶ ጸድቋል ማለት ነው። እንግዲህ ከ8ቱ እኔ 3ቱ ላይ ፎከስ አደርጋለሁ። 8ቱን ግን በእግረ መንገዳችን የምናያቸው ነው የሚሆነው። የመጀመሪያው ዋጋ ግሽበት ነው። ሁለተኛው እድገትና የኢኮኖሚ እንቅስቃሴ ነው። ሶስተኛ የገንዘብ ሁኔታና ፍሰት ነው። አራተኛ ወለድ ተመን ሁኔታ ነው። አምስተኛ የባንክና የፋይናንስ ዘርፍ ነው። ስድስተኛ የበጀት ሁኔታ ነው። ሰባተኛ ውጪ ኢኮኖሚ ዘርፍ ሲሆን በመጨረሻ የሚያዩት ዓለም አቀፍ ሁኔታዎችን ነው። ከነዚህ ላይ እኔ 3ቱ ላይ በዋናነት ትኩረት አድርጌ እናያለን። የመጀመሪያ የዋጋ ግሽበት ነው። እንግዲህ የዋጋ ግሽበት በዚህ ሪፖርት ላይ የተቀመጠው ከሆነ በህዳር ወር 2018 መጨረሻ ላይ ወደ 10.9 በመቶ አካባቢ እንደመጣ ነው እዚህ እንትን ላይ ሪፖርት ላይ የተቀመጠው ማለት ነው። ይሄ ደግሞ በተለይ ደግሞ ምግብና ምግብ ነክ ከሆኑት ጋር ከአምናው ጋር ኮምፔር ሲደረግ አምና የነበረው 18.6 ነው። ዘንድሮ ግን 10.6 ስለሆነ ቀንሷል የሚል አይነት ነገር ወጥቷል። እንግዲህ ከዚህ ጋር የተያያዘ የተለያዩ ሚዲያ አውታሮችም ኢንፍሌሽን ወይ ደግሞ የኑሮ ውድነት ቀንሷል የሚል ሪፖርቶች ወጥተዋል። እንግዲህ ይሄንን ሪፖርት እንዴት ነው የምንረዳው የሚለው አንድ የመጀመሪያው መሰረታዊ ጥያቄ ነው። እንግዲህ የኑሮ ውድነት ከ10.9 ወደ 18.6 ቀነሰ ማለት እያንዳንዱ ዕቃ ዋጋ ቀነሰ ማለት አይደለም። ከዚህ በፊት እየጨመረ የነበረው ኢንክሪዚንግ አት አን ኢንክሪዚንግ ሬት ነበረ። አሁን ግን ስቲል ኢት ኢዝ ኢንክሪዚንግ በት አት ዲክሪዚንግ ሬት ነው ማለት ነው። ስቲል ዋጋ እየጨመረ ነው። አምና በነበረው ላይ ዘንድሮ ደግሞ 10.9 በመቶ ጨምሯል በአማካይ ማለት ነው እንጂ የዕቃዎቹ ዋጋ ቀንሷል ማለት አይደለም። ይሄን የምንረዳበት መንገድ መስተካከል አለበት። ኢንፍሌሽን የዋጋ ግሽበት ስቲል ኑሮ እየጨመረ ነው፣ ግን እየጨመረበት ያለው ሬት ግን አት ዲክሪዚንግ ሬት ነው ማለት ራይት። አምና የጨመረው ላይ 18 በመቶ የጨመረው ላይ ዘንድሮ ደግሞ እዛው ላይ 10.9 በመቶ ጨምሮበታል ማለት ነው። it is increasing at a decreasing rate. still ኢኮኖሚው በኢንፍሌሽን በኑሮ ውድነት እየታወከ እንደሆነ እንዳይረሳ ነው አንደኛ። ሁለተኛ እድገትና ኢኮኖሚ ነው። እዚህ ላይ ብዙ ማጥፋት አልፈልግም። ሶስተኛ የገንዘብ ሁኔታ ነው። እንግዲህ እዚህ ሪፖርት ላይ በጣም ግልጽ በሆነ መንገድ እንደተቀመጠው የገንዘብ ዝውውር አመላካች ዘንድ ከፍ ያለ እድገት የተስተዋለ ሲሆን ለዚህም በመጠኑም ቢሆን የብድር እድገት ጣራው ላላ መደረጉ 14% ነበር ገደቡ፣ አሁን ወደ 24 መደረጉ ማለት ነው እና የበጀትና የውጭ ንግድ መኖሩ አስተዋጽኦ አድርጓ ይላል። ህዳር ወር 2018 መጨረሻ በኢኮኖሚ ውስጥ የሚዘዋወረው ጠቅላላ የገንዘብ አቅርቦት ወይ ደግሞ ብሮድ መኒ ሰፕላይ 38.8 በመቶ ነበረ። በመሰረታዊ ገንዘብ ደግሞ ቤዝ መኒ የምንለው 67.3 በመቶ ነበረ ዓመታዊ እድገት ሲያሳይ የነበረው። ሰኔ ወር 2017 መጨረሻ ከነበረው ሲነጻጸርም በቅደም ተከተል 10.7 እና 7.8 በመቶ እድገት አሳይቷል ማለት ነው። ይሄ ማለት የብሮድ መኒ ሰፕላይ በ10.7 እንዲሁም ደግሞ የቤዝ መኒ ደግሞ በ7.8 እድገት አሳይቷል ማለት ነው። በተጨማሪ የባንኮች ከተከማቸ ብድር ደግሞ 44 በመቶ ከፍተኛ ዓመታዊ እድገት ያስመዘገበ ሲሆን በህዳር ወር መጨረሻ ከሰኔ 2017 ጋርም ሲወዳደር 18.3 በመቶ ጭማሪ አስመዝግቧል ይላል። ስለዚህ እነዚህ ነገሮች እንዳለ ሰብስበው የሚያሳዩት ምንድነው? መኒ ሰፕላይ በጣም በከፍተኛ ሁኔታ እንደጨመረ ነው። ሪፖርቱ ላይ እነሱም ለማጠቃለል እንደሞከሩት መኒ ሰፕላይ አገሪቷ ከምታመርተው ምርት አንጻር አላግባብ በከፍተኛ ሁኔታ እየጨመረ ነው። ኢኮኖሚ ላይ በጣም በከፍተኛ ሁኔታ ብር ኢንጀክት የተደረገ ነው። ለዚህም ደግሞ እንደ መሰረታዊ አድርገው ሪፖርቱ ላይ ያስቀመጡት ነገር አለ። እንደዚህ ይላል። ለመሰረታዊ ገንዘብ ከፍተኛ እድገት ብሔራዊ ባንክ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሬ ክምችት በመጨመሩ እና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ በመጨመሩ መሆኑን እንደ ዋነኛ ምክንያት አድርጎ ይጠቅሳል ማለት ነው። ስለዚህ ብሔራዊ ባንክ በጣም ብዙ ወርቅ እየገዛ ነው። ስለዚህ የሚሸጡ ሰዎች ደግሞ እንግዲህ ብሩን ወደ ባንኮች ነው መልሰው የሚያስገቡት። ባንኮች ደግሞ በብድር መልክ ያወጡታል ማለት ነው። ወደ ኢኮኖሚ ኢንጀክት የተደረገ ነው። ኦፍ ኮርስ ኢትዮጵያ ውስጥ ወርቅ መሸጥ የሚቻለው ለብሔራዊና ለብሔራዊ ባንክ ብቻ ነው። ምክንያቱም ለብሔራዊ ባንክ ዋና ሶርስ ኦፍ ፎሪን ከረንሲ ስለሆነ ማለት ነው። በቀላሉ ዶላር ሊያገኝበት ስለሚችል ማለት ነው።
ሁለተኛው ይሄ ነው እንግዲህ የገንዘብ ዝውውሩ የገንዘብ ፍሰቱ በጣም እየጨመረ ነው። ብሮድ መኒ ሰፕላይም ቤዝ መኒ ሰፕላይም ከአምና አንጻር ጨምሯል። ምርት ደግሞ እንግዲህ በዛ ሌብል የማይጨምር ከሆነ ኦብቪየስሊ ኢንፍሌሽን ይመጣል ማለት ነው። ይሄ እንዳሳሰባቸው ለመጥቀስ ሞክሯል። እነሱም መጨረሻው አካባቢ ላይ እዚህ ላይ ጠቅላላ የገንዘብ አቅርቦት እድገት ከጠቅላላው የሀገር ውስጥ ምርት እድገት ወይ ደግሞ ኖሚናል ጂዲፒ ግሮዝ ከፍ ያለ በመሆኑ ይላል። አስምሩበት። ከፍ ያለ በመሆኑ በቀጣይ ትኩረት የሚያሻው ስለመሆኑ ግንዛቤ ተወስዶ ይላል። በቀጣይ መቼ ነው? that's the question። ሌላኛው የወለድ ተመን ሁኔታ ነው። የወለድ ተመን ሁኔታ እንግዲህ እንደምታውቁት ኢትዮጵያ ውስጥ ያለው ወለድ ዝቅተኛው 7% ነው። እንደው አምና የነበረውን ኢንፍሌሽን እንኳን ብንወስድ 18% አካባቢ ነው። ስለዚህ የኢትዮጵያ ባንኮች ላይ ብር ስታስቀምጡ የምታገኙት ወለድ ኔጌቲቭ ነው ማለት ነው። ምክንያቱም ኢንፍሌሽኑ 18 ነው፣ ወለዱ 7 ነው። ምን ማለት ነው? በአጭሩ የ100 ብር ዕቃ ከአንድ ዓመት በኋላ በአማካይ 118 ብር ይገባል። እናንተ ባንክ ቤት ውስጥ ያስቀመጣችሁት 100 ብር ግን 170 ብር ነው የሚሆነው። ስለዚህ ዕቃውን ለመግዛት ከኪሳችሁ 11 ብር መሙላት አለባችሁ ማለት ነው። ባንኮቹ የሚሰጡት አገልግሎት ኦልሞስት እንደ ኮካኮላ ጠርሙስ ሴም ነው፣ ዩኒፎርም ነው። ከድሃዎች ብር ይሰበስባሉ፣ እዛን ኮላተራል ማስያዝ ለሚችል ሰው ያበድራሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ አብዛኞቹ ባሉበት እንዲቆይ ነው እንግዲህ ይሄ የኤምፒሲ ሞኔታሪ ፖሊሲ ኮሚቴ የወሰነው። ኮሚቴው አጭር ጊዜ ወለድ ተመኖች እድገት ሁኔታ ጥሩ መሆኑን የተገነዘበ ሲሆን ከማስቀመጫ ወለድ ውጭ ያሉ ወለዶች ሁሉ ከዜሮ በላይ ሆነዋል፣ ፖዚቲቭ ናቸው እያለ ነው ማለት ነው። በት አክቹዋሊ ሪል ኢንትረስት ሬት ኖሚናል ኢንትረስት ሬት ማይነስ ኢንፍሌሽን ነው። እሱ ኔጌቲቭ ነው በነገራችን ላይ በኢትዮጵያ ሁኔታ እና የ91 ቀን የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን አምና ከነበረበት 14.3 በመቶ ጭማሪ በማሳየት ህዳር ወር ላይ 2018 መጨረሻ 16.2 በመቶ ሊደርስ ችሏል ይላል። ይሄ ደግሞ ጨምሯል እያለ ነው ማለት ነው። ኦፍኮርስ ይጨምራል፣ ምክንያቱም መንግስት በአሁኑ ሰዓት ከብሔራዊ ባንክ እየተበደረ አይደለም እየሸጠ ነው ያለው። ስለዚህ ብዙ ብር ማግኘት አለበት በግምጃ ቤት ሰነድ። በዛ ምክንያት ነው ከ14.3 ወደ 16.2 የጨመረው። በጣም የሚገርመው ግን እዚህ ጋር ነው። ባንኮች እንግዲህ ከቅርብ ጊዜ ወዲህ እርስ በርስ እንዲገበያዩ እንደተፈቀደላቸው እናውቃለን። ኢንተርባንክ መኒ ማርኬት አለ የ7 ቀን ሊኩዲቲ ፕሮብሌም የገጠመው ማንኛውም የኢትዮጵያ ውስጥ ያለ ኮሜርሻል ባንክ ከሌላ ኮሜርሻል ባንክ መበደር ይችላል። እንግዲህ ይሄ በድርድር ነው የሚደረገው፣ በባንኮቹ መካከል የሚደረግ ድርድር ነው። ይሄ እንግዲህ 17.3 በመቶ ነው አማካዩ። ኢማጂን እነሱ ብሩን ለሚያመጣላቸው ሰው የሚያስቡት ወለድ 7% ነው። እርስ በርስ ግን ሲበዳደሩ እስከ 17.3 ነው። ምክንያቱም በዛ ባንኮች እርስ በርስ ሲበዳደሩ ድርድሩ የሚካሄደው በባንኮች መካከል ነው። ስለዚህ ፋይናንሻሊ ሊትሬት ናቸው፣ ምን ማለት እንደሆነ ይገባቸዋል ማለት ነው። ከህዝብ ጋር ሲሆን ነው 7% ማለት ነው። እሱ እንድታዩት ነው። ሁለተኛው ወለድ ተመን ነው። የባንክና ፋይናንስ ዘርፉ እንግዲህ ሪላቲቭሊ ጤናማ እንደሆነ፣ ብዙ የተበላሸ ብድር እንደሌለ፣ ግን የተወሰኑ ባንኮች የሊኩዊዲቲ ችግር እንደገጠማቸው፣ ኦፍኮርስ ሀብት አላቸው፣ አሴት አላቸው፣ ግን የካሽ እጥረት እንደገጠማቸው፣ የካሽ እጥረታቸው ግን ወደ ባንክ ኮምፓጊን እንዳይቀየር ይሄ ኢንተርባንክ መኒ ማርኬት እንደደጎማቸውም እዚህ ላይ ያሳል። ሌላኛው የበጀት ሁኔታ ነው። እንግዲህ መንግስት ብዙ ጊዜ የበጀት ዴፊሲት ሲገጥመው ከብሔራዊ ባንክ ይበደር ነበረ። አሁን ግን እንዳልተበደረና ወደ 70 ቢሊዮን አካባቢ የመንግስት ግምጃ ቤት ሰነድ ሸጦ እንዳገኘ እንግዲህ እዚህ ላይ ሪፖርቱ ላይ ይጠቅሳል። ሌላው የውጭ ኢኮኖሚ ዘርፍ ነው። እንግዲህ እሱም ኦቨርኦል ባላንስ ኦፍ ፔመንት እንግዲህ ትርፍ ማስመዝገቡን ይገልጻል። ኦፍኮርስ ምን ያህል ነው የሚለውን ባይቀመጥም ማለት ነው። ዓለም አቀፍ ሁኔታዎችም እንግዲህ የአይኤምኤፍ የኢኮኖሚ እድገትና የኢንፍሌሽን ትንበያ ለማስቀመጥ ሞክሯል። እነዚህ ነገሮች 8 ፖይንቶች ካስቀመጡ በኋላ 4 ምክረ ሀሳቦችን አስቀምጧል ማለት ነው። ይሄ ኤምፒሲ ወይ ደግሞ ሞኔታሪ ፖሊሲ ኮሚቴ በ5ኛው ስብሰባ ማለት ነው። አንደኛ ቦርዱ የብሔራዊ ባንክ ፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15 በመቶ እንዲቆይ ወስኗል ይላል። ይህም እንግዲህ በቦርዱ ተቀባይነት አግኝቷል። በዋናነት ስታንዲንግ ዲፖዚት ፋሲሊቲ እና ስታንዲንግ ሌንዲንግ ፋሲሊቲ የሚከፈል የወለድ ተመኖች ባሉበት እንዲቀጥሉ ወስኗል ማለት ነው። ሁለተኛ ኮሚቴው በ3 ምክንያቶች፣ አንደኛ በህዳር ወር 2018 ባንኮች የብድር ክምችት 44.5 በመቶ ከፍተኛ ዓመታዊ እድገት በማስመዝገቡ፣ ሁለተኛ ጨርሶብኝ ነው ብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዲስና ገና ውጤታማነቱ ጊዜ የሚወስድ በመሆኑ፣ ሶስተኛ የባንኮች የጥሬ ገንዘብ አቅም ሊኩዲቲ መሻሻል በማሳየቱ አሁን ያለው 24 በመቶ ዓመታዊ የብድር እድገት ገደብ እዚሁ ባለበት እንዲቆይ ወስኗል ማለት ነው። ይሄ ሁለተኛ ውሳኔ ነው። ሶስተኛና አራተኛዎቹ ግን በጣም ወሳኝ የሚባሉት ውሳኔዎች ናቸው። ከፍተኛ ኢምፓክት የሚያመጣሉ ተብሎ ይታሰባል። ኔጌቲቭም ፖዚቲቭም ማለት ነው። ሶስተኛውን ነው
ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ በመጨመሩና በህዳር ወር 2018 የተመዘገበው የባንኮች ብድር ክምችት ከፍተኛ በመሆኑ ኮሚቴው ተገንዝቧል። ይህም ሁኔታ ጠቅላላ የገንዘብ አቅርቦት በከፍተኛ ሁኔታ እንዲጨምር እያደረገ በመሆኑ ይህ ሁኔታ እንዳይቀጥል ባንኮች አስገዳጅ በብሔራዊ ባንክ የሚያስቀምጡት ሪዘርቭ ሪኳየርመንት ሪዘርቭ ምጣኔ ወደ 10% ወርሃዊ አማካይ ከፍ እንዲደረግ ተደርጓል ይላል። እንግዲህ ይሄ ወርሃዊ ነው። ኦፍ ኮርስ ዴይሊው 5% ላይ እንዲቆይ ተደርጓል። ይሄ ምን ማለት ነው? ይሄ ለብዙ ሰው እንግዲህ ግልጽ ላይሆን ይችላል። ብሔራዊ ባንክ እንግዲህ መኒ ሰፕላይ ነው በዋናነት ሬጉሌት አድርጎ የኑሮ ውድነትን እንዲቆጣጠር የሚጠበቀው። እንዲሁም ደግሞ ይሄ ከኢንተረስት ሬት ጋር ይገናኛል ማለት ነው። ለዚህ 3 ሞኔታሪ ፖሊሲ ቱሎች አሉት። አንደኛው ኦፕን ማርኬት ኦፕሬሽን ነው። ይሄ ስቶክ መሸጥና መግዛት፣ ቦንድ መሸጥና መግዛት ማለት ነው። ስለዚህ ለምሳሌ ብዙ ብር ወደ ኢኮኖሚ መርጨት ሲፈልግ ይገዛል፣ መሰብሰብ ደግሞ ሲፈልግ ደግሞ ይሸጣል ማለት ነው። ኦፕን ማርኬት ኦፕሬሽን ይባላል። ሁለተኛው ዲስካውንት ሬት ነው። ዲስካውንት ሬት ማለት ናሽናል ባንክ ለኮሜርሻል ባንኮች ሲያበድር ቻርጅ የሚያደርጋቸው ኢንተረስት ሬት ማለት ነው። እሱን ኢንተረስት ሬት ሲጨምረው መኒ ሰፕላይ ይቀንሳል። እሱ ኢንተረስት ሬት ሲቀንሰው ደግሞ መኒ ሰፕላይ ይጨምራል። ባንኮች ኢንተረስት ይሆናሉ፣ ተበድረው ማበደር ይችላሉ ነው። ሶስተኛውና ዋነኛው ግን ሪዘርቭ ሪኳየርመንት ነው። ማንኛውም ሰው ኮሜርሻል ባንኮች ላይ ብር ሲያስቀምጥ ካስቀምጠው ብር ላይ የተወሰነች % ወደ ናሽናል ባንክ ትላካለች። የሚቀረውን ብቻ ነው ኮሜርሻል ባንኮች ማበደር የሚችሉት ማለት ነው። ለምሳሌ ሚስተር ኤ የሚባል ሰው ባንክ ኤ ላይ 100 ብር ቢያስቀምጥ በፊት በነበረው 5% የናሽናል ባንክ ነው 5 ብሩ ማለት ነው። የሚቀረው 95 ብርን ግን ባንኮቹ ማበደር ይችላሉ ሌላ ሰው ማለት ነው። አሁን 100 ብር ሲያስቀምጥ 10 ብሩ ወደ ናሽናል ባንክ ነው የሚላከው። ማበደር የሚችሉት 90 ብሩ ነው ማለት ነው። ይሄ መኒ ሰፕላያቸውን ይቀንስባቸዋል። ዓላማውም እሱ ነው። የብድር በጣም በከፍተኛ ሁኔታ በጨመረ ቁጥር ወደ ኢኮኖሚ ኢንጀክት የሚደረገው ብር ይጨምራል። ኢኮኖሚው እንግዲህ ቅድምም እንዳልነው በወርቅም ሽያጭም በምንም በጣም ብዙ ብር ወደ ኢኮኖሚ ኢንጀክት ተደርጓል። ኢኮኖሚ ከሚያመርተው በላይ ደግሞ ከሆነ ብር ማለት ሳህን እንደማለት ነው። ሌላ ተአምር አይደለም። ብር ሚዲየም ኦፍ ኤክስቼንጅ ነው፣ ዩኒት ኦፍ አካውንት ነው፣ ስቶር ኦፍ ቫልዩ ነው። ብር ራሱን ኮንሱም አናደርገውም። ሳህን ነው። ምርቱ ከሌለ እላዩ ላይ ምግቡ ከሌለ ሳህኑ ብቻው እንደማይበላው ሁሉ ብሩም ለብቻው አይበላም። ስለዚህ ብሩ እና የሚመረተው ምርት ባላንስድ መሆን አለበት። እሱም ባላንስ ለማድረግ ሪዘርቭ ሪኳየርመንቱን ጨምረውታል ማለት ነው። ሪዘርቭ ሪኳየርመንቱ ሲጨምሩት መኒ ሰፕላይ በተወሰነም ቢሆን ይቀንሳል በሚል ታሳቢነት ነው ማለት ነው። መጨረሻው እና አራተኛውና የመጨረሻው ደግሞ ምንድነው? እንግዲህ ብሔራዊ ባንክ ዋና ዓላማው ምንድነው? ያው የብሔራዊ ባንክ እስከመሆኑ መጠን የኑሮ ውድነቱ ማረጋጋት ነው። አሁን ደግሞ ከላይ እንግዲህ በተደጋጋሚ እንደተጠቀሰው መኒ ሰፕላይ በጣም በከፍተኛ ሁኔታ ጨምሯል። መኒ ሰፕላይ ከጨመረ አላግባብ ኢኮኖሚ ላይ የተረጨውን ብር መሰብሰብ ያስፈልጋል ማለት ነው። እሱን ለመሰብሰብ እንግዲህ ያስቀመጣቸው ነገሮች አሉ። አንደኛ ስቲል የብድር ጣራው ከ24% እንዳይጨምር አድርጓል። ሁለተኛ ደግሞ ሪዘርቭ ሪኳየርመንቱን ከ5% ወደ 10% ጨምሯል። ሶስተኛ ደግሞ ማድረግ ያለበት ነገር አለ። ኮሜርሻል ባንኮቹም እዚህ ስራ ላይ እንዲሳተፉለት በማህበረሰቡ የተሰበሰበው ብር እንዲሰበሰብ ይፈልጋል ማለት ነው። ወደ ባንኮች እንዲገባ ይፈልጋል። ምናልባት ደግሞ በኋላ ላይ ለባንኮች ደግሞ ጨረታ ወጥቶ ከነሱ ላይ ደግሞ ብሩን ሊወስድ ይችላል ማለት ነው። እሱን ለማድረግ ግን መጀመሪያ አሁን ያለው ኢንተረስት ሬት መስተካከል አለበት። አሁን ያለው ወለድ ኢትዮጵያ ውስጥ በጣም ዝቅተኛ ነው፣ 7% ነው። ከኑሮ ውድነቱ ጋር በፍጹም ማሄድ ነው። ኢትዮጵያ ውስጥ ያለው ሪል ኢንተረስት ሬት ኔጌቲቭ ነው። ባንክ ቤት ብር በማስቀመጣችሁ የምታገኙት ምናልባት ሴፍቲ ሊሆን ይችላል እንጂ የምታገኙት ወለድ የለም። ኢን ሪል ተርምስ ማለት ነው። ኦፍኮርስ ኖሚናሊ የሆነ 7% ታገኛል። ሪል ተርም ግን የኑሮ ውድነቱ ምን ያህል እየጨመረ ነው። የ100 ብር ዕቃ ከ1 ዓመት በኋላ ስንት ይሆናል? ባንክ ቤት ያስቀመጥከው 100 ብር ከ1 ዓመት በኋላ ስንት ይሆናል ነው። ስታስተያየው ኢትስ ጎይንግ ቱ ቢ ኔጌቲቭ። እሱን ለማስተካከል የወለድ መጠን እንግዲህ ካሁን በኋላ በገበያ እንዲወሰን ብሔራዊ ባንክ እንግዲህ ክፍት አድርጓል ማለት ነው። ይሄንን ምን ያህል ይጠቀሙበታል ኢትዮጵያ ውስጥ ያሉ ኮመርሻል ባንኮች? ጥያቄ አለኝ፣ ጥርጣሬም አለኝ። ግን የሚጠቀሙበት ከሆነ አትሊስት ሰዎች ሴቭ እንዲያደርጉ ያበረታታቸዋል። ኦፍኮርስ ብዙ ሰው ሴቭ ለማድረግ አይደለም ኮንሱም ለማድረግም የተቸገረ ነው። ስለዚህ ሴቭ የሚያደርግ ሰው ግን የበለጠ ኢንከሬጅ እንዲሆን ኢንተረስት ሬቱን ማስተካከል ያስፈልጋል ማለት ነው። በጥቅሉ ይሄ ነው። በዝርዝር ቀጣይ የመጣበት ነው የሚሆነው። የትኛው ላይ ሞር ፎከስ አድርጌ እንድሰራላችሁ እንደምትፈልጉ አሳውቁኝ። ይሄን ቪዲዮ እንግዲህ በዩቲዩብ ቻናል ላይ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ እንዲሁም ደግሞ በቲክቶክ ቻናል ላይ ኢኮኖሚክስ ዊዝ ሀብታሙ ላይ ለቀዋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቴንክ ዩ